የኢየሱስ ሰውነት እና አምላክነት ተዋህዷል ወይ ነው የሚለው። ተዋህዷል ወይ? አዎ፣ በጣም ትክክለኛ ቃል ነው እሱ። ኢንካርኔሽን የሚባለው ኢንካርኔሽን አምላክ ሰው ሲሆን፣ ሰው ሲመስል አይደለም፣ ሰው ሲሆን አምላክነቱን ከሰውነቱ ሰውነቱን ከአምላክነቱ በማትለይበት ሁኔታ ሰው ሲሆን፣ የሆነ ሰዓት ሰው የሆነ ሰዓት አምላክ አይደለም። በቃ ቃልም ስጋ ሆነ ከተባለበት ቀን ጀምሮ ልክ ነው። የጥንት አባቶች የተጠቀሙበት ተዋህደ የሚለው ቃል በጣም ገላጭ ቃል ነው። ስለዚህ ሆኗል። ለምሳሌ ጠያቄ አምላክነትና ሰውነቱ ተዋህዷል ወይ ብለህ ለጠየቀኝ ማለት ነው። አሁን ጌታ ኢየሱስ መቶ ፊት ለፊት ቢቆም ወይም የዛሬ 2000 ዓመት ላይ ብታገኘው ስትሰግድለት እንዴት ነው የምትሰግድለት? ሰውነቱ ቆሞልሃል። ከዛ በኋላ አንተ መስገድ ፈልጋል። ይሄ ሰውነትህ ነው፣ ለአምላክነት መስገድ ስለምፈልግ ሰውነትን ዞር አድርግልኝ አትለው። ለዛው ሰውነት ነው የምትሰግደው። ቆሟል ኢየሱስ፣ ትሰግድለታለህ አምላኬ ብለህ። ይሄው አምላኬ ብለህ የሰገድከው እዛው ጋር የሰውን ልጅ ሰዎች ምን ይሉታል ይልሃል። የሰው ልጅ ነው። አንተ ደግሞ ክርስቶስ የእግዚአብሔር ልጅ ነው ትለዋለህ። ተዋህዷል ማለት ነው። ቃል ስጋ ሆነ እንጂ ሰውነቱን ነጥዬ ለአምላክነቱ ሰግዳለሁ አይባልም። ሰማይም እንደዚሁ እንደታረደ በግ ቆሟል። ሰውነት ነው የታረደ በግ ከሙታን የተነሳው ኢየሱስ። አባቱ ደግሞ በዙፋን ላይ ተቀምጧል። መላእክቱ ግን ነጥለው አይሰግዱም። በዙፋኑ ላይ ለተቀመጠውና ለታረደውን በግ ክብር፣ ምስጋና፣ አምልኮ፣ ባለጠግነት፣ በረከት፣ ውዳሴ ሲሆን አንድ አይነት። ለዚህ ሰውነቱ ከአምላክነቱ ጋር፣ አምላክነቱ ከሰውነቱ ጋር ከዚህ በኋላ ኢየሱስ ክርስቶስ ትናንት ማለት ከዓለም መጀመሪያ ማለት አይደለም። ትናንት ማለት ለሰውነት ነው፣ ጊዜ ያለው ቃል ስጋ ሆነ። ትናንትም ዛሬም እስከ ለዘላለም ቃል ስጋ ሆነ። በሱ ሰውነት የመለኮት ሙላት ለዘላለም ተገልጦ ይኖራል። መጽሐፍ ቅዱስ ቋንቋ ተዋህዶ ይኖራል። በጥንት የቤተ ክርስቲያን ውሳኔ፣ የኒቅያ ጉባኤ ውሳኔ ቋንቋ። ስለዚህ ቃል ስጋ ሆነ ነው እንጂ መሰለ ተቀራረበ አይደለም። ሆነ በቃ ትላንትም ዛሬም እስከ ለዘላለም እንደዛ ሆኖ ይቀጥላል። እኛም ከሙታን ተነስተን ለዘላለም የምንኖርበት ትልቁ ምክንያት እሱ በዛ ሰውነቱ ለዘላለም መኖሩ